ሰባተኛው የኢትዮጵያ ቀን በኳታር የባህልና ስፖርት ፌስቲቫል ኢትዮጵያውያንና ትውልደ ኢትዮጵያውያን በተገኙበት በድምቀት ተካሄደ። በመርሃ ግብሩ ላይ የተገኙት በኳታር የመንና ኢራን የኢፌዴሪ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ፈይሰል አሊ ኢብራሂም ሀገራዊ ለውጡ በውጭ ግንኙነት ሪፎርም የሰራው ስራ በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያንን ቀና ብለው እንዲሄዱ ያስቻለ ስለመሆኑ አንስተዋል። ሪፖርተራችን ብሩክ ተስፋዬ ከኳታር ዘገባውን አድርሶናል። በየዓመቱ በሚከበረው ህብረ ኢትዮጵያ በሚል መሪ ሀሳብ ለሰባተኛ ጊዜ የኢትዮጵያ ቀንን በባህላዊ ዝግጅቶችና ስፖርታዊ ውድድሮች በድምቀት አክብረዋል። ለሶስት ወራት ገደማ በዘለቀው የበዓል ዝግጅት የተለያዩ ስፖርታዊ ውድድሮች የኢትዮጵያ አኩሪ የቱሪዝምና ባህል እሴቶችን፣ የኢንቨስትመንት አማራጮችን በሚያስተዋውቁ የተለያዩ መርሃ ግብሮች ሲካሄድ ቆይቷል። መንግስት ከለውጡ ወዲህ ያከናወነው ሪፎርም ኢትዮጵያውያን በህጋዊ አግባብ በውጭ ሀገራት ስራ እንዲፈጠርላቸው ያስቻለ ስለመሆኑ በኳታር የመንና ኢራን የኢትዮጵያ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ፈይሰል አሊ አብራርተዋል። የኢፌዴሪ መንግስት አገራዊ ለውጡ ከተጀመረ ማግስት ጀምሮ ባደረገው የውጭ ግንኙነት ፖሊሲ ሪፎርም አንዱ እና ዋነኛው በውጭ ሀገራት የሚኖሩ ዜጎቻችን በተለያዩ ሀገራት ህጋዊ በሆነ መንገድ የስራ ዕድል ተጠቃሚ እንዲሆኑ የሰራቸው ስራዎች ትልቁና ዋናውን ቦታ የሚይዙ ናቸው። በዚህ መሰረት ዜጎች በህጋዊ መንገድ ተገቢውን የህሊና፣ የትምህርት፣ የክህሎት ዝግጅቶች በማድረግ በመንግስታችንና ቀጠርን ጨምሮ ባሉ ተቀባይ ሀገራት መካከል በሚደረግ ህጋዊ የውጭ የሥራ ስምሪት ስምምነት መሰረት የውጭ የሥራ ዕድል ተጠቃሚ እያደረገ ይገኛል። አምባሳደሩ አክለውም የኢትዮጵያ መንግስት ለዜጎች ክብር የሰጠው ትኩረት ቀና ለማለት ያስቻለ ነው ብለዋል። አገራዊ ለውጡ በተለይም በተለያዩ ውጭ ሀገራት የምንኖር ኢትዮጵያውያንና ትውልድ ኢትዮጵያውያን በአገራችን እንድንኮራ አንገታችን ቀና አድርገን ስለ ሀገራችን በኩራት እንድንናገር ያደረገ በመሆኑ በዚህ አጋጣሚ ከለውጡ ማግስት ጀምሮ ለተገኘው ውጤት የእናንተ ውድ ኢትዮጵያውያን አሻራ ያረፈበት በመሆኑ እንኳን ለሰባተኛው አገራዊ ለውጥ ዝክረ ዓመት አደረሳችሁ ማለት እወዳለሁ። በኳታር የኢትዮጵያ ኮሚኒቲ ሊቀመንበር አሚኖ ኑር ማህበሩ በዶሃ ለሚገኙ ኢትዮጵያውያን አበርክቶ ከፍ ያለ ስለመሆኑ ጠቅሰዋል። ዜጎቻችን ከምንም በላይ ሰብአዊ ክብራቸው እንዲሁም መብትና ጥቅማቸው ተከብረው ቀና ብለው ኑሯቸውን መግፋት የሚያስችላቸውን መደላድል መፍጠር የኮሚኒቲ ማህበራችን ተቀዳሚ ተግባር ነው። የኮሚኒቲ ማህበሩ ባሳለፍነው ዓመት ለዜጎች የፍርድ ቤት ክርክሮች ከደሞዝና ጥቅም አቅም ጋር በተያያዘ የዜጎችና የአሰሪዎች ጋር ማስማማት፣ ከቪዛ ክፍያ ጋር የተያያዙ ድጋፎችና ክትትሎችን ማድረግ ሲያረግ ቆይቷል። እንዲሁም ከዚህ በተጨማሪ በስራ ላይ አደጋ ለደረሰባቸው ካሳ እንዲያገኙ፣ በእሳት ቃጠሎና መሰል ጉዳት ለደረሰባቸው የኮሚኒቲው ከጉዳታቸው እንዲያጋግሙ ልዩ ልዩ ድጋፍ ማድረግ፣ እስር ቤት ታስረው የሚገኙ ዜጎቻችንን በሳምንት 3 ቀናት ጉብኝት ሲያደርግ ቆይቷል። በሕክምና ላይ የሚገኙ ዜጎቻችንም በየሆስፒታሉ በሳምንት 1 ጊዜ መጎብኘት እንዲሁም በተለያዩ ምክንያቶች ለሞት የሚዳረጉ ዜጎቻችን አስከሬን በክብር ወደ አገር ቤት መሸኘትና ከዚሁ እንዲፈጸም ለሚፈልጉም እገዛ ሲያደርግ ቆይቷል። ሰባተኛው የኢትዮጵያ ቀን በእግር ኳስ የፍጻሜ ጨዋታ አዲስ አበባ ስጋ ትሬዲንግ የስፖርት ቡድን የስልጤ ክለብን 1-0 በማሸነፍ የዋንጫ አሸናፊ ሆኖ ተጠናቋል። ለኢቲቪ ዘገባ ብሩክ ተስፋዬ ነኝ ከኳታር ዶሃ። በየዓመቱ በኳታር የሚከበረው የኢትዮጵያ ቀን በኢትዮጵያውያን ዘንድ ማህበራዊ መስተጋብርን ከማጠናከር ባለፈ በውጭ ሀገር ለተወለዱ ኢትዮጵያውያን ስለ ሀገራቸው በቂ መረዳት እንዲኖራቸው እድሉን የፈጠረ ስለመሆኑ በኳታር በተካሄደው የኢትዮጵያ ቀን በኳታር የባህልና ስፖርት ፌስቲቫል ተሳታፊዎች ገልጸዋል። ተሳታፊዎቹም አክለው የኢትዮጵያ ቀን ስለ ኢትዮጵያ መልካም ገጽታን ለመገንባት አበርክቶ የጎላ ስለመሆኑ አንስተዋል። ኳታር የሚገኘው ብሩክ ተስፋዬ ተከታዩን ዘገባ ከስፍራው አድርሶናል። በየዓመቱ የምናሰናዳው ይሄ ፕሮግራም ማህበራዊ ፋይዳው በጣም የጎላ ነው። እዚህ በቀጠር የሚኖሩ ኢትዮጵያውያኖችን እንዲሁም ትውልደ ኢትዮጵያውያን
እዚህ የተወለዱትን ማለት ነው አገራቸውን ባህላቸውን የበለጠ የሚያውቁበት መድረክ ነው። እርስ በርሳችን እንድንገናኝ እንድንተዋወቅ በተለይ ደግሞ ልጆቻችን እዚህ ተወልደው ያደጉ ልጆች ስለሆኑ ማንነታቸውን ሀገራቸውን ኢትዮጵያዊነታቸውን ቋንቋቸውን እና እርስ በርስ እንዲገናኙ እንደገና ደግሞ ማንተዋወቅ ሰዎች እንድንተዋወቅ ይረዳናል። የተለያየ ደግሞ ችግር ያለባቸው ሰዎች ችግራቸውንም የሚነጋገሩበትና የሚወያዩበት ስለሆነ ሀገራዊ ፋይዳው ብዙ ነው። ሁሉም ሰው ለስራ ወድና ወዲህ ስለሚል የሰው ሀገር ላይ ሰው ከሀገር የወጣው ለስራ ነው። ስለዚህ ለስራ ወድና ወዲህ ስል አንድ ቀን ይቺ የኢትዮጵያ ቀን ብሎ ሲመጣ ይገናኛል ማለት ነው። ይገናኛል ህዝባዊነት ብሔራዊነትን እዚህ እንገልጻለን ማለት ነው። አንድ ኢትዮጵያዊ ሆነን ነው እዚህ የምንገኘው። ስለ አንድነት ነው የሚወራ። ሁሉም ነገር ስፖርት ዘርፍም እዚህ አለ፣ ኮንሰርትም አለ። ሁሉም ነገር እዚህ ይቀርባል ማለት ነው። ኢትዮጵያ የሚመስል ቀን ማለት የኢትዮጵያ ቀን ማለት ነው። 3 ልጆች አሉኝ እዚህ ዶሃ ውስጥ የተወለዱ እና ብዙዎቹ ልጆች የሚያውቁት የዶሃን የዚህ ሀገርን ባህል ነው። የኢትዮጵያ ቀን ሲመጣ ግን በየጊዜው የተለያየ የብሔር ብሔረሰቦችን ኢትዮጵያዊ ምን እንደምትመስል ውበቷን፣ ባህሏን በልዩነት ውስጥ ምን ያህል ውበት እንዳለ በአንድነት ውስጥ ምን ያህል ፍቅር እንዳለ ነውና እዚህ የኢትዮጵያ ቀን ሲከበር የምናየው። ልጆቼ በዚህ በጣም ደስተኞች ናቸው። እኔም ደስተኛ ነኝ። ሚዲያ ላይ ታዩታላችሁ። የካታር ሚዲያ ላይ ጋዜጦች ላይ ምናምን ነገር በጣም በሰፊው ነው ስለ ኢትዮጵያ ቀን የሚወራው። ኢትዮጵያኖች እንዲህ አይነት አጋጣሚ ሲሆን ነው ስለ ልማት የሚሰሙት፣ አገር ላይም ስላለው ነገር የሚሰማው። የሆነም አገር መደገፍ ያለበት ነገር ካለ በሀሳብም ሆነ ባለሙያዎችም ቢሆኑ መደገፍ ካለባቸው በዚህ አጋጣሚ ነው የሚደጋገፉትና ኤምባሲውን በዚህ አጋጣሚ ነው ቻንሱን እድሉን አግኝቶ ለሰዎች መልእክት የሚያስተላልፈውና ፕሮግራሙ ለዛ ነገር በጣም ጠቃሚ ነው። በጣም እዚህ ሀገር 17 ዓመት ቆይቻለሁ። ከ7 ዓመት በኋላ ያለን ከኢትዮጵያኖች ያለን ግንኙነት እጅግ በጣም የሚያምር ነው። ኢትዮጵያ ኮሚኒቲ የሚያዘጋጀው ከኢትዮጵያ ኤምባሲ ጋር ተቀናጅተው የሚያዘጋጁት ይሄ የኢትዮጵያ ታሪክ፣ የኢትዮጵያ ምንድነት፣ የኢትዮጵያ የብሔር ብሔረሰቦች ህዝቦችን እንዴት ነው የምንኖረው፣ በምን አይነት ሁኔታ ነው የሚለው እያገናኝ እያስተማሩን እኛ እጅግ በጣም ደስተኛ ነን። ህዝቡም አንድ ሆኖ በአንድነቱ ማለት ነው እዚህ ጋር የምንገኘው እሱ ነው አንደኛ ደስ የምለው ማለት ነው። ደግሞ በየባህላችን እንደ ኢትዮጵያ ሆነን ለብቻችን ባህል አለን አለ ሁላችንም የኦሮሞ የሀዲያ ብለን ባህላችን ይዘን እዚህ እንገኛለን። እኛ ሁላችንም ባለባበስም በመተከቡ ኢትዮጵያን እናሳያለን ነው።